ሰላም ሰላም እንዴት ዋላችሁ እንዴት አደራችሁ? ይህ ቪዲዮ እንግዲህ እንዳታሳልፉት አዲስ ጀማሪ ሆናችሁ ሌሎቻችሁ ያው ታውቁታላችሁ ተብሎ ስለሚታሰብ ለአዲስ ጀማሪዎች ነው ይሄ ቪዲዮ የተዘጋጀው እና በጥሞና ተከታተሉኝ። እና መጀመሪያ እንትን ያልነው ይሄ ቪዲዮ ምንድነው ላይቭ መግባት ነው። ላይቭ መግባት እና ሆሪዞንታል አሁን ብዙ ጊዜ ቨርቲካል እንደውም በቀጥታ ቀጥ ብሎ ነውና ላይቭ የሚያሳየን እኛ በሆሪዞንታል እንዴት እንደምንገባ አሳያችኋለሁ ማለት ነው። ሶ በጥሞና ተከታተሉ። መጀመሪያ ወደ ዩቲዩባችን እንገባለን። ከዩቲዩባችን ከገባ ደመር ምልክቱን እንነካለን። የደመር ምልክቱ ከመጣ በኋላ እዚህ ላይ ምን እናደርጋለን መሰላችሁ? ይሄን ኦሪየንቴሽን የሚለው ይሄ ኦሪየንቴሽን ከላይ እንትን ካሉት ማይክሮፎን፣ ሾው ቪዲዮ፣ ሾው ላይቭ ቪዲዮ እናም ኦሪየንቴሽን የሚለው የሚላለ ከዛም ኦሪየንቴሽን የሚለውን እንመርጣለን ማለት ነው። ኦሪየንቴሽን የሚለውን አሁን ይኸው ቨርቲካል በቁም አደረኩትኝ፣ ግን በሆሪዞንታል በስልካችን አዙረን በሰፊው እንዲቀርጽልን ብሮድካስት ማድረግ የምንፈልግ ከሆነ ይሄንን ሆሪዞንታል እናደርገዋለን ማለት ነው። ከዛም በኋላ ይቺ የእርሳስ ምልክቷን እንነካና እዚህ ላይ ርዕስ እንጽፋለን ማለት ነው። በእያንዳንዱ ርዕስ ማንጽፍ ከሆነ ዝም ብለን ላይ በምንገባ ከሆነ አካውንታችን ኮፒራይት ይልብናል ማለት ነው። ኮፒራይቶች ደግሞ በሚደጋገሙ ሰዓት ባን ሊሆንብን ይችላል። አካውንታችን ጭራሽን ከአገልግሎት መስጫ ክልል ውጭ ሊሆንብን ይችላል ማለት ነው። ሶ የዛሬው ርዕስ ትምህርት እንበለው እስኪ። ትምህርት ነው። ከዚህ ይሄንን ደግሞ ቼክ ማድረግ ያለባችሁ አሁን እዚህ ላይ ቪዚቢሊቲ የሚለው ነው ማለት ነው። ቪዚቢሊቲ በምንነካ ሰዓት ማለት ነው ፐብሊክ ኦልዌይስ ፐብሊክ ነው ሊሆን የሚገባው ማለት ነው። አንሊስትድ ከሆነ ማንም ሰው ሊያይልን ይችላል ማለት ነው። ፐብሊክ እናደርገዋለን ማለት ነው። ፐብሊክ ካደረግን በኋላ እንመለስና ጭንቀስቷ ምልክት እንነካና ከዛ ሰሌክት ኦዲየንስ ማለት የሚያዩን ሰዎች መምረጥ አለብን አሁን እዚህ ላይ ማለት ነው። ሶ ሰሌክት ኦዲየንስ በምንነካ ሰዓት የስ ኢትስ ሜድ ፎር ኤ ኪድ ይለናል። ይሄ ምን ማለት ፈልጎ ነው? ለህፃናቶችንም የሚያካትት ማለት ነው። ግን ለህፃናቶች የሚመከር ብዙ ጊዜ ዩቲዩብ ላይ አይፈልገውም ማለት ነው። ሶ ኖ ኢትስ ሜድ ፎር ኤ ኪድ የሚለውን እንመርጣለን ማለት ነው። ሶ ይሄንን ከመረጥን በኋላ ከዚህ ደግሞ ሌላ አማራጮች አሉ ማለት ነው። ምን ይለናል? የመጀመሪያው የስ ሪስትሪክት ማይ ቪዲዮ ቱ ቪወር ኦቨር 18 ይላል። ከ18 ዓመት ባቾች ሪስትሪክት አድርገው ቪዲዮዬን እያልኩት ነው። ይሄንን ግን ታችኛው ሪስትሪክት አታርገው እያልኩት ነው። ሶ ይሄኛውን መርጫለሁ ማለት ነው። ስለዚህ አሁንም መልሼ የቀስት ምልክቱን ነካለሁ። ከዛ ሎኬሽን ይሄንን ኢትዮጵያ ነው። ኢትዮጵያ የምጽፈው ለምንድን ነው? ላይቭ ብሮድካስት የምታስተላልፉበት አድራሻው ብለው ኦዲየንሶች ግራ እንዳይጋቡበትን ቦታ ትጽፋላችሁ ማለት ነው። እኔ ኢትዮጵያ ብያለሁ ማለት ነው። ከዛም በቀጣይ ስኬጁል ላይቭ በምትገቡ ሰዓት ብዙ ጊዜ ላይቭ አሁን ዛሬ በማንኛውም ሰዓት መቼም ላይቭ አይገባም። የራሱ ስኬጁል ስላለው ዛሬ በዚህ ሰዓት ነገም ዛሬ የገባሁበትን ሰዓት ከዛ በዛሬው ሰዓት ደግሞ ነገም እንደምገባ ስኬጁል አደርጋለሁ ማለት ነው። ስኬጁል በመሞላ ሰዓት ራሱ ስኬጁሉ ይሞላዋል ማለት ነው። ሶ ከዛ ሌላ ምንም ነገር የለውም። ኔክስት እለዋለሁ ማለት ነው። እዚህ የእርሳስ ምልክት ምን ታሳየናለች? እቺ ተብኔል ታሳየናለች። ወይም ኤዲት ሴቲንግ ማድረግ እንችላለን። ቴክ ተብኔል በካሜራ ማድረግ እንችላለን። አፕሎድ ተብኔልም ማድረግ እንችላለን ማለት ነው። አፕሎድ ተብኔል አሁን እንምረጥ። አሁን ምሳሌ እዚህ ላይ ያለውን ፒክቸር ዝም ብዬ እንደዚህ አድርጌ ሴቭ ብለው ከዛ ጎ ላይ ብለዋለሁ ማለት ነው። ጎ ላይ በማመድ ሰዓት እንደዚህ ሆሪዞንታል ነው ማድረግ አዞረዋለሁ ማለት ነው። እንደዚህ በሚዞር ሰዓት አሁን ሎድ እያደረገ ነው ማለት ነው። ኦልሬዲ ይከፍታል። ሶ ጋይስ ይሄን ይመስል ነበር። አሁን እንደዚህ ወጥቼ ነው። ሶ አሁን እኔ ትምህርት ብያለሁኝ። እዚህ ላይ ደግሞ ፎከስ ማድረግ ያለብን ነው ምንድነው? አሁን ይሄን ላይቭ አድርጌ ከጨረስኩ በኋላ ደን እለዋለሁኝ።